በጌታ በኢየሱስ ስም ሰላም እላችኋለሁ። ዶክተር ፍቅሩ ወርቁ ነኝ። ወደ ዛሬው ትምህርት ከመሄዳችን በፊት እንጸልይ። እግዚአብሔር አምላካችን ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። በቤታችን ላይ ስለጨመርካት ስለዚህ ቀን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተላከው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያና ሊቀ ካህን ሆኖ ዕብራውያን 1:3 እንደሚነግረን ጌታችን ኢየሱስ ክርስቶስ ሐዋርያና ሊቀ ካህን ሆኖ ወደ ምድር እንደመጣ ቃል ይነግረናል። እናመሰግናለን። እግዚአብሔር አምላካችን ዛሬ ደግሞ ላስተምሩት ተዘጋጀበት ነገር እኔንም የሚሰሙትን ተናገር በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬ እንግዲህ ለየት አድርገን የምንመለከተው ሐዋርያት በዚህ ዘመን አሉ ወይስ የሉም? የበጉ ሐዋርያት የሉም። ዛሬ ይሄ መታወቅ አለበት። የእርገቱ ሐዋርያት የሚባሉ አሉ፣ እነሱ ግን አሉ እንመለከታለን። እንግዲህ በዚህ ሐዋርያት አሉ የሉም ብቻ ሳይሆን ጥያቄው ብዙዎች እንደሚያነሱት ሐዋርያት አሉ የሉም ብቻ ሳይሆን የጸጋ ስጦታዎችም አሁን ባለንበት ዘመን እንደማይሰራ የሚናገሩ ወገኖች አሉ። የተለያዩ መጽሐፍቶችን ከሀገር ውጭ የተጻፉ መጽሐፍቶችን ስንመለከት አንደኛ ቆሮንቶስ ምዕራፍ 13:8 ላይ እንደምናነብ እንግዲህ ፍጹም የሆነው ሲመጣ ሌላው እንደሚሻር ይናገራል። ያ ፍጹም የሆነው ደግሞ የአዲስ ኪዳን ቀኖና ተጽፎ እንዳለቀና እንዳበቃ የጸጋ ስጦታ እንደማይሰራ ከሐዋርያ ዘመን በኋላ እንዳበቃ ይናገራሉ። ነገር ግን የፍጹም ሆነው ሲመጣ ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስ ተመልሶ በሚመጣበት ሰዓት በዛ ሰዓት ልክ ነው ጸጋ ስጦታዎች አያስፈልጉም፣ ትንቢትም መገለጥም ሌላ አያስፈልግም እንጂ የአዲስ ኪዳን መጽሐፍ ተጽፎ ስለማለቁ አይደለም። እንግዲህ ሐዋርያ ስንል አፖስቶሎስ ከሚለው የግሪክ ቃል የመጣ ነው። ይህም መልእክተኛ፣ ልዑክ፣ አምባሳደር ሙሉ ስልጣን ተሰጥቶት አንድ ሀገር ወደ ሌላ ሀገር የሚሄድ በተለይ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ዛሬ አምባሳደር እያልን የምንጠቀምበት ቃል ሐዋርያ የሚል ከመንግስታት ጋር ትስስር ያለው ቃል ነበር። አንዳንድ የታሪክ መጽሐፍቶች እንደሚነግሩን ይህ ትስስር ያለው ቃል አንድ መንግስት አምባሳደር አድርጎ ወይም ደግሞ ሐዋርያ አድርጎ ወደ ሌላ ሀገር ሰዎችን ሲልክ ሙሉ ስልጣን ሰጥቶ ሙሉ ተልእኮ ይዘው የዛን ሀገር ጉዳይ ለማስፈጸም እንደሚላኩ። ለምሳሌ ዛሬ ኢትዮጵያ ያለው የኢትዮጵያ አምባሳደር በኢትዮጵያ በአሜሪካ የኢትዮጵያ አምባሳደር ይባላል። በዛ ጊዜ ቢሆን ግን በአሜሪካ የኢትዮጵያ ሐዋርያ ይባላል። ሐዋርያ በዛ ሰዓት አምባሳደር የሚለውን ተክቶ ስለሚሰራ እንግዲህ ከመንግስትና ከመንግስት ነገሮች ጉዳዮች ጋር ትስስር ያለው ቃል ሆኖ እናገኘዋለን። እንግዲህ ዋናውና ትልቁ የምናነሳው ሀሳብ እንግዲህ ምንድነው? ሐዋርያት በዚህ ዘመን የሉም። ሐዋርያት ቀድሞ የነበሩ ሐዋርያት፣ የበጉ ሐዋርያት ከዛ በኋላ የሉም የሚል ጥያቄዎች ይነሳሉ። እነዚህ የክርክር ሀሳቦች በተለያየ መንገድ የተለያዩ ጸሐፊዎች ጽፈዋል። እንግዲህ ወደ እግዚአብሔር ቃል ስንመጣ ሐዋርያት ለመኖራቸው ከበጉ ሐዋርያት ውጪ ሐዋርያት ለመኖራቸው መጽሐፍ ቅዱስ ይነግረናል። በተለይ የበጉ ሐዋርያት እንግዲህ ራእይ ምዕራፍ 20:14 ላይ የምናገኘው የበጉ ሐዋርያት ስሞች በሰማያዊቷ ኢየሩሳሌም የቅጥር መሰረቶች ላይ እንደተጻፈ መጽሐፍ ቅዱስ ይነግረናል። እነኚህ የበጉ ሐዋርያት ውስጥ እነማን ናቸው የበጉ ሐዋርያት ሊሆኑ የሚችሉት የሚለውን ሐዋርያት ሥራ ምዕራፍ 1 ከቁጥር 21-22 ሐዋርያ ጴጥሮስ ሲነግረን የበጉ ሐዋርያት ለመሆን የመጀመሪያው ከመጥምቁ ዮሐንስ ጀምሮ ጌታችን ኢየሱስ ክርስቶስ እስካረገበት ድረስ ከጌታ ጋር የነበረ ሰው ሊሆን ይገባል። አንደኛው። ሁለት፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ በገባበት የገባ በወጣበት የወጣ ሰው መሆን አለበት ይላል እዛ። ሶስተኛ፣ የበጉ ሐዋርያት ለመሆን የቀደምት ሐዋርያት የበጉ ሐዋርያት በነበሩበት ሰዓት ከነሱ ጋር የነበሩ ሰዎች ሊሆኑ ይገባል የበጉ ሐዋርያት ለመሆን እና የመጨረሻው የትንሣኤው የዓይን ምስክር ሊሆኑ ይገባል ይላል። እንግዲህ እነኚህ የበጉ ሐዋርያት እነኚህ 4 መስፈርቶች ያሟሉ ናቸው። ሐዋርያ ጳውሎስ የበጉ ሐዋርያት ውስጥ መቀላቀል አለበት ብሎ ጥያቄ የሚያነሱ ወገኖች እነኚህ 4 ነገሮች ሐዋርያ ጳውሎስ ሊያሟላ አይችልም። እውነት ነው፣ ጌታችን ኢየሱስ ክርስቶስ በራእይ አይቷል፣ ግን በዓይን አልተመለከተም፣ አላየም። የትንሣኤው ምስክር ሊሆኑ ይገባልና እንግዲህ በራእይ ካዩት መካከል ሐዋርያ ጳውሎስ ብቻ ሳይሆን ሐዋርያ ሥራ ምዕራፍ 7 ላይ የምናገኘው እስጢፋኖስ
ጌታችን ኢየሱስ ክርስቶስን በራእይ እንዳየ እንመለከታለን። እንግዲህ እነኚህን አራት ነገሮች ያማሉ እነኚህ የበጉ ሐዋርያት ናቸው። ሐዋርያት ሥራ ምዕራፍ 1 ከቁጥር 21 እስከ 22። ሌላው እዚህ በጉ ሐዋርያት ውስጥ ልንቀላቅለው የማንችለው ደግሞ ይሁዳ ነው። ይሁዳ ከሃዲ እንደሆነ፣ ይሁዳ ወደ ገዛ መንገዱ እንደሄደ፣ በምድረ በዳ የሚኖር ስፍራ እንደማይገኝለት የተጻፈ ስለሆነ በመዝሙር 68:8 እና እንዲሁም በመዝሙር 168 ቁጥር 8 ላይ እንደምናገኘው ሹመቱን ሌላ ይውሰዳት ስለሚል በሱ ምትክ ሐዋርያት ሥራ ምዕራፍ 1 ላይ ከነበሩት እነኚህን አራት መስፈርቶች ይዘው ሐዋርያት ሁለት ሰዎችን አቀረቡ። ከዛ መካከል እንግዲህ ማትያስ እንደተመረጠ እናውቃለን። እንግዲህ ሐዋርያ ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ሐዋርያ ሆኖ ከመጠራቱ በፊት ማትያስ እዚህ ቦታ ተጠርቶ የትንሣኤ ምስክር ሆኖ እነኚህን አራት ምስክሮች አሟልቶ ሐዋርያ መሆኑን እንመለከታለን። ሌላው አንደኛ ቆሮንቶስ ምዕራፍ 15 ላይ ደግሞ እንደምናነበው ሐዋርያው ጳውሎስ የበጉ ሐዋርያ እንዳልሆነ ራሱ ሲናገር እናያለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 6 ሄደን ስንመለከት መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ፣ ከ500 ለሚበልጡ ወንድሞች ታየ፣ ለያዕቆብ ታየ፣ ለሐዋርያት ታየ፣ ለመጨረሻ ላይ እንደ ጭንጋፍ ለመሆን ለእኔ ታየ። 13ኛ ሐዋርያ ሆኖ ሲቀርብ እንመለከታለን እንጂ የበጉ ሐዋርያት ውስጥ እሱ ራሱ እንዳልተጨመረ እንመለከታለን። በሌላ በኩል ሌላ አከራካሪ የሆነ የሚነሳው ሀሳብ ምንድን ነው? ሐዋርያት ፈጽሞ የለም ይበሉ እንጂ አንዳንድ ነገሮች በመጽሐፋቸው፣ ነገር ግን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3፣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ሐዋርያት እንዳሉ መጽሐፍ ቅዱስ ይነግረናል። እንደገና ገላትያ ምዕራፍ 2 ቁጥር 6 እስከ 7 ለተገረዙት ሐዋርያ እንደሆነ ጴጥሮስ፣ እኔ ደግሞ ላልተገረዝኩት ሐዋርያ እንደሆን እግዚአብሔር መምረጡን ሐዋርያ ጳውሎስ ይነግረናል። እንግዲህ ስለዚህ ሌሎችም ሐዋርያት እነ ስልዋኖስ፣ እነ በርናባስ፣ የጌታ ወንድም ያዕቆብ፣ እነ ጢሞቴዎስ ቅድም በተናገሩት ሰዎች ውስጥ ሐዋርያት እንደሆኑ እንመለከታለን። እንግዲህ እነኚህ የበጉ ሐዋርያት ሳይሆኑ የእርገቱ ሐዋርያት ኤፌሶ ምዕራፍ 4 ቁጥር 11 ላይ እንደሚነግረን ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በእግዚአብሔር በአባቱ ቀኝ ከተቀመጠ በኋላ ወደ ዘለዓለማዊ ዙፋኑ ጌታችን ከተመለሰ በኋላ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ። ከተሰጣቸው ስጦታዎች መካከል አንዱ ሐዋርያት እንደሆኑ ይነገራል። ስለዚህ እነኚህ የእርገቱ ሐዋርያት ናቸው፣ የበጉ ሐዋርያት አይደሉም። ስለዚህ እነኚህ የእርገቱ ሐዋርያት ጌታ ወደ አባቱ ከሄደ በኋላ የተገኙት የእርገቱ ሐዋርያት ዛሬም አሉ ማለት ነው። ነገር ግን የበጉ ሐዋርያት ሊሆኑ ፈጽሞ አይችሉም። ስለዚህ ስለ ሐዋርያት ስናነሳ እንግዲህ ዕብራውያን ምዕራፍ 1 ቁጥር 3 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያና ሊቀ ካህን ሆኖ ወደዚህ ወደ ምድር በአባቱ ተወክሎ ወደ ምድር እንደመጣ እንመለከታለን። ሐዋርያ ስንል በእግዚአብሔር ሙሉ ፍቃድ አግኝቶ እግዚአብሔርን ወክሎ በምድር በሰዎች መካከል መገኘቱን እናያለን። ተልእኮ ጌታ ሙሉ ስልጣን ተሰጥቶት በዚህ በኩል እንግዲህ ሌሎች ሐዋርያት የሉንም፣ ምክንያቱም ሊኖርም አይችልም። ምክንያቱም እምነታችን ሊመሰረት የመጣው ጌታችን ኢየሱስ ክርስቶስ ነው። የዚህ እምነት መሰረት መዳን በሌላ በማንም የለም የሚለው መሰረት አንደኛ ቆሮንቶስ ምዕራፍ 3 ላይ የምንመለከተው የመዳናችን ጉዳይ ሌላ መሰረት ማንም ሊመሰረት አይችልም ስለሚል ይህን እምነት ይዞ ወደ ምድር መጥቶ በሱ በኩል የመዳንን ነገር ያወጀልና የእምነታችን መሰረት መሆኑን እንመለከታለን። ስለዚህ ሌላ ሐዋርያ የለን ማለት ነው። ሐዋርያ ስንል እሱ ነው። ሁለተኛ ሊቀ ካህን ሲባል ደግሞ ሰዎችን ወክሎ በእግዚአብሔር ፊት የሚገኝ ልክ እንደ ብሉይ ኪዳን ሊቀ ካህናት ማለት ነው። እኚህ ብሉይ ኪዳን ሊቀ ካህናት ሲያደርጉ የነበረው የማማለድ ስራ ሲሰሩ ነበር። እውነት ነው። ይህን የማማለድ ስራ ደግሞ አሁን በአዲስ ኪዳን 100% ስራ ላይ ያዋለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በሱና በሱ ብቻ ወደ እግዚአብሔር መድረስ ይቻላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እንደሚለው በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። አብ ልኮት ወደ ምድር የመጣ እግዚአብሔር ዓለሙን ስለወደደ እግዚአብሔር አንድያ ልጁን ላከ። ይህንን የሊቀ ካህን ስራ ሊሰራ የሚችል ከእግዚአብሔር ጋር ሊያገናኘን የሚችል ብቸኛ አገናኝ ጌታችን እና መድኃኒታችን ኢየሱስ ክርስቶስ መሆኑን እንመለከታለን። በሌላ በኩል እንግዲህ ቁጥሩ ለምን 12 ሆነ ነው? የሐዋርያት ቁጥር 12 የሆነበት ምክንያት 10፣ 20፣ 30 ሊሆን ይችላል። ግን ከእስራኤል ጋር የነበረውን ታሪካዊ
ትስስር ነው። ከእስራኤል መካከል ነበሩት 12 ጎሳዎች ነበሩ። እነኚህ 12 ጎሳዎች ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደሚነግረን ወደ ገዛ ወገኖቹ መጣ፣ ገዛ ወገኖቹ አልተቀበሉትም ይላል። ማቴዎስ 19 ላይ ሄደን ስንመለከት እነኚህ አዲሱን እስራኤል ወክለው የተነሱ 12ቱ ደቀ መዛሙርት ምክንያቱም እነሱም የተገኙት ከእስራኤል ናቸውና፣ ስለዚህ በእስራኤል አለመታዘዝ ላይ እንደሚፈርዱ ማቴዎስ 19 ይነግረናል እንጂ የቁጥር 12 የሆነበት ምክንያት ትልቁና ዋናው ይህን ታሪካዊ ትስስር ለማገናኘት ነው። ምክንያቱም እነኛ ባለመታዘዝ ነው፣ እነኚህ ከእስራኤል የወጡ ናቸው። 12ቱም እስራኤላውያን ናቸውና አሁን ጌታ 12 ያደረገበት ትልቁ ምክንያት ታሪካዊ ትስስሩ እንዲቀጥል ለማድረግ ስላሰበ ነው ማለት ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንግዲህ የሚነሱ ጉዳዮች የጸጋ ስጦታዎች፣ የሐዋርያት እምነት አልቀጠለም፣ የጸጋ ስጦታዎች አልቀጠለም ስንል ዛሬ በምድር ላይ ጌታችን ኢየሱስ ክርስቶስን ተክቶ እየሰራ ያለው እግዚአብሔር መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 12 13 እና 14 ሄደን ስንመለከት እንግዲህ የጸጋ ስጦታዎችን የሚሰጥ ቤተክርስቲያንን የሚያድል ቤተክርስቲያንን የሚመራው እግዚአብሔር መንፈስ ቅዱስ አንቀበልም እንደማለት ነው። ጸጋ ስጦታዎችን አንቀበልም ማለት የእግዚአብሔር አሰራር አንቀበልም ወደ ማለት ልንመጣ ነው። ስለዚህ የምንቃወመው ማንን ነው? የጸጋ ስጦታዎችን ሰጪ የሆነው እግዚአብሔር መንፈስ ቅዱስን መቃወም ይሆናል ማለት ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንግዲህ ይህን ሀሳብ እንቀጥላለን። ጌታ ይባርካችሁ። ጸልያን እንጨርሳለን ዛሬ። እግዚአብሔር አምላካችን ይህን ጊዜ ስለሰጠን እናመሰግናለን። በሕይወታችን ላይ ጭንቀት ስለጨመርክ እናመሰግናለን። የጸጋ ስጦታዎች የሉም፣ ሐዋርያት የሉም የሚሉ ወገኖቻችን ከእግዚአብሔር ቃል ጋር ስንመዝን ቃልህ ሐዋርያት እንዳሉ፣ ቃልህ የበጎ ሐዋርያት እንዳሉ፣ ቃልህ የእርገቱ ሐዋርያት እንዳሉ፣ አሁንም እግዚአብሔር መንፈስ ቅዱስ በምድር ላይ እንደሚሰራ እግዚአብሔር መንፈስ ቅዱስ ስለ ጸጋ ስጦታዎችን ለቤተ ክርስቲያን እንደሚሰጥ ቃልህ ይነግረናል። ነገር ግን ጌታ ብዙዎች ይሄ የጸጋ ስጦታዎች አብቅቷል፣ አልቋል፣ በሐዋርያት ዘመን ቆሟል የሚል ሀሳብ አላቸው። እንግዲህ የተቃወሙ ያሉት አንተ ስለሆነ ወደ አንተ ሀሳብ እንድትመልሳቸው ጌታ ሆይ እንጸልያለን። በዚህ ሰዓት ላልዳኑ፣ በዚህ ሰዓት ወደ ጌታ ወደ ኢየሱስ ክርስቶስ ስላልመጡ፣ ወደ ዘላለም ሞት እየተጓዙ ያሉ ሁሉ እግዚአብሔር አምላክ አቤቱ በሰይጣንና በርኩሳን መናፍስት ቁጥጥር ስር ያሉ በጌታ በኢየሱስ ስም ነፃ ይወጡ ዘንድ ሰይጣንና ርኩሳን መናፍስት እነኚህ ወገኖች ይለቅ ዘንድ በጌታ በኢየሱስ ስም እጸልያለሁ። ይህን ጊዜ ስለሰጠህን እጅግ አድርጌ አመሰግንሃለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።